አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ይሄንን ሻማ እንዴት እንደሰራሁት አሳያችኋለሁኝ። እንግዲህ የሚገርም ሙከራ ነው። ማር ደግሞ እንዴት እንደምታነጥሩ ሁለቱን አሰራር ነው ማሳያችሁ። ከማሩ ሰም ደግሞ እቺን የመሰለች ሻማ ሰርቻለሁ። በነገራችን ትንሽ ስለሆነች ነው እንጂ እንትኑ ግማሽ ድረስ ወይ ደግሞ ሞልቶ ቢሆን ብርጭቆ በጣም ቆንጆ የሆነ ሻማ እንሰራለን። ከምን ከሰም ማለት ነው ውዶችዬ፣ በጣም ትደነቁበታላችሁ። መጀመሪያ እንግዲህ ወደ ማሩ አነጣጠር እንሄዳለን። ቪዲዮውን ላይክ እያደረጋችሁ ጀምሩት። እዚህ ጋር ውሃውን ጥጄ እየፈላ ነው። ውሃው ከፈላልኝ በኋላ ሳህን ጥድና ማሩን እዘረግፋለሁኝ። እንደምታዩት እንትን ምንድነው ስሙ እንጀራ ማር ነው እሱ ተከስክሶ ማለት ነው። እንጀራ ማር ነውና ንጹህ ማር ነው። በነገራችን ላይ ንጹህ ማርና ስኳር ያለውን ማርም በዚህ መንገድ መለየት ትችላላችሁ። እሳት ላይ ስትጥዱት ስኳር ያለው ማር ከሆነ የሆነ በቃ እንትሽ ትሽ ምናምን እያለ የሆነ ይንፈቀፈቃል ነገር አለ አይደለ? እንደ እንትን ነገር ፉቂያት ነገር እያወጣ ማለት ነው። ኩርፍርፍ አይነት ነገር ይላል ስኳር እሳት ላይ ስትጥዱት እንደሚሆነው ማለት ነው። እና እውነተኛው ማር ደግሞ ልክ እንደዚህ ሰሙ ከወለላው ማር ይለይላችኋል። ልክ ከላይ በምታዩት መልኩ ማለት ነው። ይሄ የሚሆነው ደግሞ በጣም በዝቅተኛ ሙቀት ነው። አሁን እኔ እሳቱን እንትን በጣም ዝቅ ያለ እሳት ነው። ውሃው ብቻ መጀመሪያ ፈልቷል፣ ለመጀመሪያ ማለት ነው። እና ብዙም ማቆየት የለባችሁም። ለምን የማሩን ውጤት እንዳታጡት ማለት ነው መጨረሻ ላይ። እና እዚህ ጋር እንደምታዩት ከላይ ሁሉም ሰም ከላይ ሆነ። አሁን ማውጣት አለባችሁ ወይ ማጥለል አለባችሁ። ካልሆነ ደግሞ አውጥታችሁ እንዲቀዘቅዝ ትተውታላችሁ። ይሄ ከላይ የምታዩት ሰሙ የሆነ ክም ብሎ ድርቅ ይላል ከላይ። ከዛ በማንኪያ ወይ በጭልፋ ነገር እንደዚህ ጋፋችሁ ታነሱታላችሁ ማለት ነው። እንደምታዩት ሙቆልኛል። ሲሞቅ ደግሞ ሙሉ በሙሉ ነው የሚለየው። በቃ ወለላ ማሩን ተለያላችሁ በዚህ መንገድ ማለት ነው። በምታዩት መልኩ ጥልል ነው የሚልላችሁ። አንዲት እንትና አይገባባችሁ። እና ንጹህ ማር ፈልጋችሁ እንትኑን ወለላውን መጠቀም ለፈለጋችሁ እንደዚህ ማድረግ ትችላላችሁ። ከዛ እኔ በምታዩት መልኩ ማጥለያ ላይ ነው እንደዚህ ማጠለው። በማጣሪያ እንደዚህ አድርጋችሁ ወይ በንጹህ ነጠላ ጨርቅም ካላችሁ ያው ይሄ ታውቃላችሁ ማጥለያው ሰፋ ያለ ስለሆነ እንትን እንዳይልባችሁ ከፈለጋችሁ እንዳይሾልክ ደቃቁ መሽለኩ ስለማይቀር እና እንደዚህ አድርጌ እኔ እንትን ብየዋለሁኝ ማለት ነው በምታዩት መልኩ። ከዛ የደቃቁ ሰም ደግሞ የገባ ካለ ከውስጥ በረድ ሲልልኝ ማሩ ከላይ ግፍፍ አድርጌ በማንኪያ አነሳዋለሁኝ ማለት ነው። ከዛ ከዚህ ከሰሙ ደግሞ ሻማ እንሰራለን ማለት ነው ውዶች። በምታዩት መልኩ እንግዲህ ጥርት ያለ ወለላ ማር አገኘን ማለት ነው። ይሄንን እንግዲህ በተለይ ለእንትን ከሆነ ለበሽታ ከሆነ ጧጧት በባዶ ሆዳችን በማንኪያ ስንበላው ይመቸናል። እና እዚህ ጋር በልብስ ጭምቅ አድርጌ ደግሞ የቀረችዋን ትንሽዬ ሰም አጣራኋት እኔ። ያው ሌላ ሰም ስለሌለኝ በዚችው ሻማ እንዴት እንደሚሰራ አሳያችኋለሁኝ። በተለይ ለሽታ የቡና ሻማ የምናምን እንደዚህ የሽቶዎች ነገር ቤታችን በጣም ጥሩ መዓዛ እንዲኖረው እንዲያደርግልን ከፈለግን ማለት ነው በዚህም በቀላል መንገድ መስራት እንችላለን። ሻማ መግዛት አይጠበቅብንም። እዚህ ጋር ሻማውን ከማደርግበት ከማፈስበት እቃ ላይ ልክ እንደ ሻይ ቡሽ ነገር አንጥቻለሁኝ። ከላይ እስክርቢቶም ሊሆን ይችላል እርሳስም ሊሆን ይችላል። ገመዱን አስራችሁ ነው ወደታች እንትን የምትሉት ማለት ነው። መሀል ላይ እንዲሆንላችሁ ከላይ እንደኔ እንዳደረኩት ታደርጉታላችሁ። ከዛ እንደዚሁ መሀል ላይ እንደሆነላችሁ እያጠለላችሁ ይሄንም ሰሙ ራሱ በማጥለያ መሆን አለበት። በማጥለያ አድርጋችሁ ወደ እቃው ትገለብጣላችሁ ማለት ነው። እንዳያችኋት ትንሽዬ ነው የሆነችው ሰም ስለሌለኝ ነው። እና ሰም በብዛት በማገኝበት ሰዓት አሪፍ የሆነ ሻማ እሰራላችኋለሁኝ። ይሄ ግን ለሙከራ ነው። ያው እንደዚህም እንደሚሰራ ላሳያችሁ ነው። እና የተጠቀምኩትን ክር ደግሞ እነግራችኋለሁኝ። እዚህ ጋር በትንሽዬዋ ማንኪያ ጫፍ በሻይ ማንኪያዋ ማለት ነው ትንሽዬ ቡና ጨምሬበታለሁኝ። ሻማው እንትን እንዲልልኝ ነው፣ ሽታ ያለው ሻማ ለመስራት ስለፈለኩኝ ነው። እና አሁን ይሄ ስትለኩሱት እና እንትን ሲል
በጣም ሽታው ልክ የቡና ሽታ ቤቱን መዓዛው ያውደዋል ማለት ነው። ገብቷችኋል? ልክ እንደዛ ታደርጉታላችሁ። እዚህ ጋር አንድ የተሳሳትኩትን ነገር ልንገራችሁ። ከለር እንዲኖረው ፈልጌ የሆነ ቀይ ቀለም ተጠቀምኩኝና ቀይ ከለር ለማድረግ ፈልጌ ነው ለሙከራና እጄ ላይም እጄንም አበላሽኝ ጣቴን። ሻማውንም እንደምታዩት ከለሩን ዝብርቅርቅ አድርጎታል። ያው ይሄ አልተሳካም እንግዲህ ለምን ቀለሙ ውሃማ ቀለም ስለሆነ እንትኑ ጋር ሻማው ጋር መዋሃድ አልቻለም እና የሻማው የራሱ ቀለም ካልሆነ አይሆንም ማለት ነው። ይሄንንም እንግዲህ በሙከራዬ ልንገራችሁ። እዚህ ጋር የተጠቀምኩት የእንትን ምንድነው የቡታ ጋዝ ክር ነው። ይሄ ገመዱ ማለት ነው። እንደዚህ ገምጀው ነው ፈትሌው ነው የሚባለው። ገምጀው እንደዚህ ስገምደው ልክ እንደዚህ እንደ ገመድ ሆነልኝ ማለት ነው። እሱን ነው መሀል ላይ ልክ እንደ ሻማ ክር ማለት ነው። በሻማው ክር ምትክ ይሄንን የጥጥ እንትን ተጠቀምኩ ማለት ነው። ከዛ በምታዩት መልኩ ለኮስኳት። እዚህ መብራት አጠፋፍቼ ላሳያችሁ። ሻማዋ ይችን ትመስላለች ማለት ነው። እና የቡና መዓዛ አለው። በጣም ነው ደስ የሚለው ሽታው። ይሄ ሻማውን ለኩሳችሁ እንደዚህ ባበራችሁት ቁጥር በጣም ደስ የሚል ሽታ ቤታችሁን ያውደዋል ማለት ነው። የተለያየ ሽቶ መጠቀም ትችላላችሁ። እንደዚህ የተፈጥሮ መዓዛዎች እንደ ቡና አይነት ነገር መጠቀም ትችላላችሁ። ከዛ እንደዚህ ቆንጆ ሆኖ ስታዩትም ደስ ይላል። ጨለማ ውስጥ የሆነ ጭላንጭል ማብራት ነገር ይሆናል። ከዛ በተረፈ ደግሞ ሽታዎችን እንደዚህ አድርጋችሁ መጠቀም ትችላላችሁ። በምትፈልጉ ሰዓት ተለኩሷትና ያው መዓዛው ቆንጆ ሆኖ ቤታችሁን እንትን ካጨሰላችሁ በኋላ ታጠፉታላችሁ ማለት ነው ውዶች። እና በተፈጥሯዊ መንገድ ይችን የመሰለች ቆንጅዬ ሻማ መስራት ትችላላችሁ። ያው እንግዲህ ኢንሻአላህ ሰም በማገኝበት ሰዓት በብዛት ያው አይታችኋል ያገኘሁትን ሰም ትንሽዬ ናት እና ያው እንዳታልቅብኝ ላጥፋት። አሁንም የቡና ሽታ በፈለኩ ሰዓት እንትን እላታለሁ ማለት ነው፣ አበራታለሁኝ። ያው ቀለሙ እንደምታዩት ዝብርቅርቅ ብሏል፣ አያምርም፣ አልተሳካም። በቀለሙ ጉዳይ በከለር ጉዳይ እንደዚህ ለማሳመር አስቤ ነበር፣ አልሆነም። ግን በብዛት ሰርቼ አሳያችኋለሁኝ ኢንሻአላህ አንድ ቀን ሰም በማገኝበት ሰዓት ማለት ነው። በብዛት እንደዚህ ቤተሰቦቼ ምናምን አጎቶቼ እንደዚህ ማር አላቸውና እነሱ ሲቆርጡ በሚቆርጡበት ሰዓት ያው ቀላውጣለሁ እላቸዋለሁ። ሂጄ እንትን ማር የሌለው ራሱ ከቀፎ ውስጥ ካገኛችሁ ዝም ብላችሁ ይገኛል። እንጀራ ተሰርቶ ግን ማሪያ የሌለው ማለት ነው። ባዶ ብዙ ጊዜ ይገኛልና ያንን ባዶውን አንታችሁ አቅልጣችሁ ልክ እንደዚህ ግን ትክክለኛውን የሻማ ክር ብታገኙ በጣም ቆንጆ ሻማ ነው የሚወጣላችሁና በተለይ ለቤታችሁ ከመግዛት ለቤታችሁ መጠቀም ትችላላችሁ። ማር የምታገኙ ሰዎች ቤታችሁ የማር ምንድነው የንብ ቀፎ ያላችሁ ሰዎች ማለት ነው እንደዚህ ሰርታችሁ መጠቀም ትችላላችሁ። ዛሬ ሁለት ነገሮችን አሳይቻችኋለሁ። እንግዲህ ዛሬ ቪዲዮ ይሄን ይመስል ነበር። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ያብዛው፣ አገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።